ሰላማችሁ ይብዛ ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ምርጥ የማካሮኒ ክሬም አሰራር አሳያችኋለሁ። አብራችሁን ቆዩ። በመጀመሪያ ዝብዳ ወይም ዘይት ላይ ቀይ ሽንኩርትና ነጭ ሽንኩርት እናደርጋለን። ትንሽ ቀይ ሲሆንልን ዘጠዲያይ ዶሮ እናደርጋለን። የቅመሞቹ ስም በጽሁፍ አስቀምጥላችኋለሁ። ከዛ ቲማቲም፣ ፍልፍል ባሪት እና ብሮኮሊ ከፈለጋችሁ መሽሩም ማድረግ ትችላላችሁ። ከዛ የማካሮኒ ተባ ክሬም እናደርጋለን። ቀጥለን ግማሽ ብርጭቆ የሚሆን ጉብን ሞዘሬላ እናደርጋለን። እዚህ ጋር እንደየፍላጎታችሁ ነው። ከፈለጋችሁ ጉብን ክሬም ማድረግ ትችላላችሁ። ከፈለጋችሁ ይሄ በግላስ ያለው ጉብን ቡክ ነው ስሙ፣ እሱን ማድረግ ትችላላችሁ። ግን እኔ እንደዚህ ነው የምሰራው። ብቻ ያው አሰራሩ እንዲታዩት ነው ዋናው አላማው። ግን እንደየፍላጎታችሁ ነው የምትሰሩት። እና ከጎኑ ነጭ ማካሮና ሰራው እና ሲበቃው ለው ላይ ጨመርኩበት። አሁን በቃው። ይሄ መጨረሻ ስቴፕ ነው። እንደዚሁ በቃው ማለት ነው። ግን ተጨማሪ እንደየፍላጎታችሁ ከፈለጋችሁ በፓይረክስ ወይም ደግሞ በሲኒ አድርጋችሁ ድጋሚ ጉብን ሞዘሬላ ነስንሳችሁ ፉሩን ማስገባት ትችላላችሁ። ከላይ ብቻ ቀይ ለማድረግ ማለት ነው። ግን ክሬም ማካሮኒ ያው በነጩም ይበላል፣ ግን እንደየፍላጎታችሁ ነው ማለት ነው። ይሄን ይመስላል። በጣም ይጣፍጣል። አብራችሁ كل يوم تشرق شمس جديدة تفتح باب الحلم البعيد، قلبي يعرف وين امشي والامل يكبر من جديد. كل خطوة تقربني من اللي كنت اتمناه، والليلة تنور بالدعاء والخير يمشي مع خطاه. نور في طريقي يملأ أيامي، ربي عطاني قلبي أحلام عالية. نور في طريقي مهما طال الليل، بكرة أحلى والفرحة جاية. ريح الصحراء تغني